ታሰርኩኝ። ታስሬ ዋስ አጣሁ። ዋስ ካጣሁ በኋላ ያ አላህ አልኩት፣ ከዚህ እስር ቤት ካወጣኝ እኔ እሰልምልሃለሁ አልኩት። ዋስ ያጣሁ ሰውዬ ጠዋት ሲነሳ መቶ አለቃው ገብሩ አለኝ። ወይ ና ውጣ ከዚህ ውስጥ አለኝ። በዛ ቦታ የተነሳ እናቴ ያላደረገልኝ አባቴ ያላደረገልኝ አላህ ሰምቶኝ በዛ በኩል ነው የሰለምኩት። ድሮ ገብሩ ኡርጌሳ፣ አሁን ደግሞ መሐመድ አሚን ኡርጌሳ። አባቴ አይለወጥም፣ ሐቅ አለው። ለዛ ነው እይ 30 ዓመት መስሎኝ ነበር ማለት ነው። በጣም ጫካ ለ18 ዓመት ቁጭ ብያለሁ። ፍርፋሪ እንጀራ ለምኜ በልቻለሁ። መዳበሪያ ለብሻለሁ። ድንጋይ ላይ ተንተርሻለሁ። አላህ መብራቱን እንዲያበራ ቁድራው ማለት ነው። ስለዚህ ያለ ታሪክ ቢወራ አልቅም። ወአለይኩም ሰላም። ለምን ያለቅሱት? እኔ ስለ ነብዩ ሰለላሁ ዐለይሂ ወሰለም ስነሳ ስለሚያስለቅሰኝ ነው የማለቅሰው። እስልምና ወርቅ ናት። እስልምና ማለት በዓለም ላይ የቆመ ማንም የማይከለክል ነብዩ ሰለላሁ ዐለይሂ ወሰለም ያገዳቸው ባህር ብቻ ነው እንጂ አርሽ ኩርሲ ያላገዳቸው። ስለዚህ የእሳቸው አባባል ስለሚያስለቅስ የእሳቸው አባባል ለካፍር እንኳን ሩሩ ናቸው። ያ ሳስታውስ ያስለቅሰኛል። ታዲያ እስልምና እንዴት አያችሁ? ከሰለሙ በፊትና ከሰለሙ በኋላ ምን አዲስ ነገር አለ? ህይወቱ ላይ እንዴት አዩት ሰላሙ? እስልምና በአጠቃላይ ወርቅ ነው። ሳትገረፍ የሚያስለቅስ ዲን እስልምና ብቻ ነው። ዛሬ መሐባ ሰጥቶ አላህ ካሰለመኝ በኋላ ማልቀስ ነው ስራዬ፣ ዱዓ ማድረግ ነው ስራዬ። ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የነገር ነው እስቲ። ረሱል ሰለላሁ ዐለይሂ ወሰለም መሪ ናቸው። መሪ ያሌለ መኪና ትወስዳለች፣ ገደል ታገባለች። እሳቸውን የያዘ ሰው ደግሞ ወደ ጀነት ነው የሚያገባው። ነብዩ ሰለላሁ ዐለይሂ ወሰለም ለክርስቲያን ሩሩ ናቸው። እሳቸው ሰው መካሪ ናቸው። አባባላቸው ሰው ያሰልማል። አባባላቸው የሰው ቀልብ ውስጥ ይገባል። ለምን? እሳቸው የዓለም መልእክተኛ በመሆናቸው አንደበታቸው የለሰለሰ፣ አነጋገራቸው የለሰለሰ የሰው ቀልብ ውስጥ የሚገባ ነብይ ናቸው። ያ ነው እኔ እምለው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዴት ናችሁ? የሙና ቤተሰቦች ሁላችሁንም ሰላም ብያለሁኝ። በያላችሁበት ያላ ሰላምና እዝነት በረከት በእናንተ ላይ ይሁን እያልኩ ይህን ቪዲዮ እንደምታዩት አባታችን ሱብሃንአላህ በጣም የሚገርም ነው እና እስር ቤት በዛች ጨለማ ጊዜ ማንም ሰው ያላደረገልኝን አላህ ሱብሃነሁ ወተዓላ ሁሉን ነገር አደረገልኝ እያለ ነው። በአጠቃላይ በቃ ስለ እስልምና ያለውን ነገር ያው እዛ ሆኖ እስር ቤት ሆኖ ማለት ነው። አላህ በቃ እንዲህ ካደረክልኝ እሰልማለሁ ብዬ ነበር እና አላህ ደግሞ ሰው ያላደረገልኝን ነገር አላህ አደረገልኝ ብሎ እንደምታዩት አላህን እያመሰገነ ይገኛል። ነብያችን መሐመድ ሰለላሁ ዐለይሂ ወሰለምንም ደግሞ እንደምታዩት በእንባ እንትን እያለ ነው፣ እያለቀሰ ነው የሚናገረው። በቃ ራሱ ሰለላሁ ዐለይሂ ወሰለም እንኳን ለካፊሮችም እንኳን አዛኝ ናቸው፣ ሩህሩህ ናቸው፣ መካሪ ናቸው እና ስለ እስልምና ተወርቶ አያልቅም እያለን ነው። ሱብሃንአላህ አላሁ አክበር። ያ ረቢ እኛንም ቀጥተኛው መንገድ አላህ ይምራን። ያ ረብል ዓለሚን የረሱል ሰለላሁ ዐለይሂ ወሰለም ሱና ተከታይ ያድርገን። እሳቸውንም አላህ በዲኑ ላይ አላህ ያጽናቸው፣ እኛንም ቀጥተኛውን መንገድ ይምራን። በጣም ደስ ይላል። ባላችሁበት አላህ ይጠብቃችሁ። አባታችን በዚሁ አላህ ያጽናችሁ እና ሁላችሁም ላይክ ሼር አድርጉ ቤተሰብ ቪዲዮውን። ቻው ቻው።